ስሜ ጎይቶም ወልደማርያም እባላለሁ። ማህበራዊ ሚዲያ ላይ ነው የምሰራው። የፕሪቶሪያ ስምምነት ከተፈረመ ወዲህ ከጦርነትም ያው ህዝቡ ያገገመበት ወደ ሌላም ወደ ልማትም ወደ ስራም ወጣቱም ከጦርነት እንዲያርፍ ከእልቂት ከጥፋት ከብዙ ነገር ያስቆመ ነው የፕሪቶሪያ ሰላም ስምምነት። ከጦርነቱ ውጪ ከግጭት ውጪ የሚኖሩ የማይመስሏቸው ኃይሎች ስላሉ ያው ጦርነት በሚኖርበት ሰዓት አትራፊዎች ወይም ደግሞ የጦር ነጋዴዎች አትራፊዎች ስለሆኑ ያው የሰላም ስምምነቱ እንዲፈርስ ብዙ ጥረት እያደረጉ ይገኛሉ። የመንግስት ስራ በማስተጓጎል ዙሪያ መንግስት እንዳይሰራ የመንግስት ተሳሶች እንዳይከበሩ የመንግስት የሚያወርዳቸው ህጎችም እንዳይከበሩ እየሰሩ የሚገኙ ኃይሎች አሉና ይሄም የሰላም ስምምነቱ በሚያፈርስ የሰላም ስምምነቱ እንዲያፈርሱ የሚጥሩ አካላቶች አሉ። ሁሉም አይደሉም፣ የተወሰናሉ። ይሄም የትግራይ ህዝብ ወደ ዳግም ጦርነት የማስገባት አዝማሚያ ከጦርነት የሚያተርፉና ያለ ጦርነት መኖር የማይችሉ ወደ ጦርነቱ ለማስገባት የፕሪቶሪያው ስምምነት እንደ ጸጋ ሳይሆን እንደ ክፋት ተመልክተው ዳግም ወደ ጦርነት እንዲገባና ወይም ደግሞ እነሱ የሚፈልጉት ነገር እንዲሰጣቸው ወደ ስልጣን እንዲመጡ የተለያየ ነገሮች እንዲያርጉ ወይም ደግሞ የሐሳብ ልዕልና እንዳይኖር የሚፈልጉ ኃይሎች አሉና በዚህ የምናየውም የመንግስት የማፍረስ ስራ ይሄም እንደ ሀገርም እንደ ክልልም እንደ ሀገርም እንደ ህዝብም የሚጎዳና እንደገና ደግሞ ወደ አልተፈለገ ግጭት የሚያስገባ አካሄድ ነውና ከዚህ ድርጊታቸው እንዲቆጠሩ ይሄም አካሄዳቸው ለሀገርም ለወጣቱም አብሶም ለኢትዮጵያ ሙሉ ለትግራይም እንደ ለአፍሪካም ቀጠናዊ አስጊ ወይም ደግሞ ጎጂ ስለሆነ ከዚህ ድርጊታቸው ቢቆጠቡና የመንግስት የማፍራስ ስራዎች የሚሰሩ ኃይሎችም ይህንን ተረድተው ከድርጊታቸው እንዲቆጠቡ ማለት ነው።